ችግሩ እናንተ ጋር ምን እንደሆነ ታውቃለህ? ልጅነትን አላህ እንዴት እንደተረዳ መሐመድ እንዴት እንዳስረዳችሁ ታውቃለህ? ይሄ አርግዞ ከመወለድ ጋር ብቻ አያያዛችሁት። ለዛ ነው አላህም ልጅ የሌለኝ እያለ የሚቃወመው ትክክለኛ እኛን አስተምሮ አውቆት አይደለም። ሱራ 6 101 ላይ ስትመለከት ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል። እኛ አብ ሚስት አግብቶ ወለደ ብለን አናምንም። በውስጥ ስባት እንደዛ አይነት አስተምሮ የለንም። ቃሉን ነው ያ አካላዊ ቃል ነው የአብ የባህሪ ቃሉ ምን ብለን ጠራ ነው? ልጅ ብለን ጠራ ነው። ትፈቱ ክርስቲያን ልጅ ሲባል በአይምሮ እየመጣለው የሆነ ተረግዞ የሚወለድ ሚስት አግብቶ ምናምን ነገር ነው አይደለ? እኛ እንደዛ ነው እሱ ቁርአኑም እንደዛ ስለተረዳ ማለት ነው። እኛ እንደዛ ብለን አናምንም። ፈጣሪ ሚስት አግብቶ ከዛ በኋላ ተሱ ጋር ሚስት ኖራ ከዛ እንደዛ ኖ ቃሉ ያ ባህሪው ነው። አካላዊ ነው። ያ ቃሉን አካላዊ እንደመሆኑ ደግሞ እሱን ነው ልጅ ብለን የምንጠራው። እንደዚህ ይላል፣ እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ለእርሱ ይኖረዋል ይላል። አንተ አግብተሃል ዙነዲን? አላገባው። ልጅ አለህ አለ ሚስት ብልህ ምን ትለኛለህ? አለ ሴት ሳትነካካ ከሴት ጋር ልጅ ወልደሃል ብልህ ምን ትለኛለህ? የለኝም ነው የሚለው። ምክንያቱም ሚስት ያስፈልጋል ልጅ ለመውለድ አይደለ? አዎ ቁርአኑ የሚለው እንደዚህ ይላል፣ ለእርሱ ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል ይላል። ስለዚህ አላህ ልጅ እንዲኖረው ምን ያስፈልገዋል ማለት ነው? ቅድም እኮ አልኩ። ይሄ እኮ ሚስት ምናምን የሚባለው የእኛ ባህሪ ነው። ስሜት ምናምን የሚለው ይሄ ከኛ እንጂ አላህ ሱብሓነሁ ወተዓላ የሚል ነገር አይደለም። ቁርአኑን አንብበው። እሺ አንብበው። ይታያል። አስፋውስ ይታያል እኮ እሱ ጋር ለእርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ሚስት የሌለችው ሲሆን ልብ በል፣ ሚስት ሳይኖረው ልጅ አይኖረውም እያለን ነው። ስለዚህ አላህ በባህሪው ሎክ ሚስት ያስፈልገዋል ልጅ እንዲኖረው፣ አለበለዚያ ሚስት ከሌለው ልጅ የለውም እያለ ነው። እኛ ፈጣሪ ሚስት አግብቶ ወለደ የሚል አስተምሮ የለንም። ስለዚህ መጀመሪያ ስህተት ይሆናል ማለት ነው። እንደዛ እናምንም። ዘነዲን አቤት አቤት። የእኛን ልጅ ብለን ስንል የባህሪ ልጅነትን ነው። ከእርሱ የሚገኝ ከእርሱ የወጣ አካላዊ ቃል እንደመሆኑ ነው ልጅ ብለን የምንጠራው እንጂ 9 ወር ተረግዞ እንደዚህ እንደሚወለደው እንደዛ አይደለም። እንደዛ እናምነው። ሜይ ቢ የእኛን አስተምሮ ገብተዋል። አሁን ያልኩን ተረድተዋል። ቃሉን ነው ልጅ ብለን የምንጠራው። ተረድተዋል። ስለዚህ ምንድነው የተለያየ ነው ማለት ነው። እናንተና እኛ ያልተረዳችሁን እናንተ ምንድነው እሱ ልጅ ብለን ስንጠራ ከጊዜ በኋላ የመጣ ፈጣሪ ሚስት አግብቶ እንደዚህ እንደሚወልደው እንደ ሰውኛ አንተ ከአባትህ ታንሳለህ በእድሜ አይደለ? ኦኬ አንተ ከአባትህ እድሜ የምታንስ ከሆነ ልጅ ደግሞ ከአንተ ወራሽ ነው የሚሆነው። አንተ ቀድመህ ስለምትሞት አይደለ? እንደዛ ስለተረዳችሁት ነው። እኛ እንደዛ እናምንም እኮ የሆነ የሚበላለጥ ምናምን ብለን አናምንም። ቃሉ ምን ብለን እንጠራለን? ልጅ ብለን እንጠራለን። ቃሉ ፍጡር አይደለም ብለን እናምናለን። ያ ቃሉ ፍጡር ያልሆነው የፈጣሪ የአብ የባህሪ ቃሉ ነው ብለን እናምናለን። ልክ እናንተ ቁርአን የአላህ ቃል ነው፣ ያ ቁርአን ደግሞ ፍጡር አይደለም የአላህ የባህሪ ቃሉ ነው ብላችሁ እንደምታምኑት ቁርአን ብላችሁ እናንተ ጠራችሁ አላህን ቃል፣ እኛ ደግሞ ልጅ ብለን ጠራን፣ ወይንም ደግሞ በስጋ ሲገለጥ ክርስቶስ ብለን ጠራ ነው። ተግባባን? አዎ የሰማው ነው። ያ እዚህ ጋር ነው የእኛና የእናንተ ልዩነታችን ማለት ነው። እኛ ጋር የባህሪ ልጅነት ነው። ያ የባህሪ ልጅ ከሆነ ደግሞ ኦቢየስ ነው አምላክ ነው የሚሆነው ልጁም ማለት ነው።